ስሜ ውቢት ይባላል። እኔ የመጣሁት ከቤንሻንጉል ጉሙዝ ነው። እድሜ 30 ነው። ሚድዋይፍ ነበርኩኝ በዲፕሎማ። ሚድዋይፈሪ መሆን የፈለኩት መጀመሪያ በእናቴ ነበርና እናቴ በወሊድ ሰዓት ላይ በጣም ተቸግራ ነበርና ትዊን መሆኗን መጀመሪያ አላወቋትም። ከዛም በኋላ ፕሎሮንግድ ሆነ አንድ ብሪች አንድ ሴፋሊክ ነበር። ያ በመጀመሪያ የመጣው ተወለደ። ብሪቹ ያ እንደምንም ተብሎ ተወለደና ሁለተኛ ላይ የመጣው ሞተ ማለት ነው። በፊት እኛ አካባቢ ላይ ነርስ ነበረ የሚያዋልድና ብዙም አክሰስ ሚድዋይፍን እንትን ሚን ሰፖርት የሚያደርግ አክሰስ የላቸውም ነበረ፣ በነርስ ነው። ከዛ በዛ የተነሳ በቃ እንዴት እናቴ በዛን ሰዓት ስትሰቃይ ምንም አይነት ሰፖርት የሚያደርግላት ብዙም ኢንተረስቱ የላቸውም ነበረ። በዛ የተነሳ ተነሳሳው። እኔ ከዚህ አሁን ትምህርቴን ጨርሼ እንደሄድኩኝ እዛ ቦታ ላይ ምንድነው ጤና ጣቢያ ጤና ኬላዎች ላይ ወርጄ በሄድኩበት ሰዓት ላይ ወርጄ ያለኝን አቅሜን ተጠቅሜ እናቶችና የህፃናትን ሞት መታደግ ነው የምፈልገው ማለት ነው። ያው በፊት ላይ ያው በዲፕሎማ ነበር የወጣው እና ባለንበት አካባቢ ላይ ብዙም አይነት አክሰስ የሆነ ነገር የለም። ኔትወርክ ብዙም አይደለም፣ ራስን አፕዴት የምታደርግበት ማለት ነው። ምንድነው ኢንቫይሮንመንቱን ቀይረ ትምህርት መማር ነው ያለብህ እና እንደዛ ስለሆነ እንደዛ ለማድረግ ፈልጌ ነው ወደዚህ የመጣሁት ማለት ነው።